እንኳን ስጋ ማለት ነው ላባው ላይ ይበላል ላባይ ሰርባ አርገ ባለቤቴ ማለት ላባው ራሱ ለብቻ ቀቅለሽ አስቀምጪ እሱ በሩ ይበላል ሜሪ ክሪስማስ ይሆናል አልኩ መርክስከስ ልክ አሁን ባሉ ሲመጣ እንዴ አውሶ ገና ባሉ ያለ አሁን ያለው ያሰለብነው ላባይ ራሱ እንዴ ሜሪ ክሪስማስ ነው ያደረገው እንከበና ይባትናል ጎበዝ ነህ ዶክተር ጥያቄ ልጠይቅሽ እንዴት ነው አንተ ሚስቲክ እንክብካቤ እንዴት ነው ደስተኛ ነህ ካንተ አሁን ኧረ አዎ በጣም ደስ ይላል ስትወጣ ቁርስ ምንድነው የምታበላክ ኪሳ ምንድነው የምታበላ እስቲ ንገረኝ ኧረ ባልባቴ የኔ ባልባት ብዙ ነገር ነፍ ነገር ነው የምታበላው አሁን ራሱ ሲመጣ አንደኛ እሺ ዶክተርለሽ ካልጋ ለቀሰቀሰችና ቁርስ እኮ ደርሷል እሺ ያልኩና ወጣሁ ሻወር ወሰድኩ ከወሰድኩ በኋላ ልክ እንት ቤት ሲመጣ ጋምፖ እሺ ቆጭ ፍለፈቱ ጋምፖ ፍለፈቱ አስቀምጠኝ እንትኑ እኮ ነው ቡላ ጋምፖ ይሄ እንደዚህ የሚወዝወዘው እንዴ ብላ ቡላ ጋምፖ እዚህ ፍለፈቱ ያከመስ ጋምፖ አስቀመጠች እሺ ከዛ በኋላ እንትን ያረጋችና ቅቤ ደግሞ ውድ ነው ዘይቱም ውድ ነው ዝም ብላ ያረጋችና በውሃ እንደዚህ ጨምራ በርበሬ በጥበጠች እሺ እሱ ከበጥበጠች በኋላ ቡላ ደግሞ እንደዚህ ይላል ይወዝወዛል እሱ እየተወዘወዘ ያለ ዶክተር ይሄ ማባያ ይሁን ይሄ ማጣጫ ይሁን አለችና ሻማታ ከፍ እሺ ሻማ እኔ ምኖር ቤት ያተም አይቻለው ነጣ ቤቱ አብንጫ ልክ ነው አሻንጉሊት ነው የሚመስለው አብንጫ ቁርስ የበላከው ወይስ ምሳም ጭምር ነው ኧረ ቁርስ ብቻ ነው አንዱ ለኛ ተሰቀው ሻማታ ወጋው ቁርስ ብቻ እሺ ቁርስ ብቻ እሱ አይበቃም ብለ ምን የምትጨምር ጥሩ ነው ኮልካ ከብለሉት ምንድነው ኮልካ ይሄ እኔ አልገባሽ የማን ልጅ ነው ኮልካ ባከነ እንትና እንዴት ማጠቅ ነው ወደ ላይ እሱ እንዳጋሳ ሆነ ይባታን ቁርስ የበላከው ዶክተር አንተ ያቀና ቆርጤሶ ወልዷል እንዴ አራስ ነው ምን ያቃሉ አራስ ነው ገንፎ ትበላለህ ወንድ አይደለም እሺ ገንፎ ትበላለህ ኢላብለሽ አመታት ትጠጣለህ ኮልካ ተጣጣ አንተ እኔ ምለው ሳፋኔ እኔ አራስ ከሆነ ያለ አሁን መጠነስ ላይ ገና ውስጥ ይነግራኛለች ጆሮ አፈሳ ነግራለች እና ልክ ስትነግረኝ በቃ እሷ እኔ 2 ወር እርጉዝ ነኝ እሷ ነች ነች እኔ ስወልድ እንደዚህ የምታደርገው ብላ ነው ያስተማር ትምህርት ነው የሷ ላንተ የገለበጠች ነው ይኸው እሷ ከመወለዷ በፊት እኔ እስካሁን እስክትወልድ ድረስ እኔ አራስ እኔ የምለው ግን አንተ ወንድ አይደለም እንዴት ጋምፖ ትበላለህ እንዴት ነው ጋምፖ ማለት ወንድ በተዝረቀረቀ ሲያ ምንድነው በዘርቀርጥ ባልዘርቀርጥ አንተ ምን አገባ ዶግ ማለት ያለብህ ወንድ ልጅ አይደለም አንተ ደግሞ ሲመስለኝ እንደ ሆዲክ ራሱ ፊቲክ ነው የሚመስለው ያን እየበላ ፊት ነው የሚላጣጣ አርባክ እሺ አንተ ደግሞ ዶግ ሰው ተረጋጋ አንተ ምን ደግሞ ቆይ እንትን ነው እሱ አይደለም የጣጣው መጣጥና ምግቡ ጭንቅላት ዳፍ ጭንቅላት ዳፍ ነው እና አንተ ኦኬ ድፍን ነው ያልክ ነው አይደለም ዶግ ሰው ድፍን ነው ያልክ ነው ዶግ ሰው ነው እኔ ድፍን ድፍን አትበላ አንተ በእናትህ ጠብ ሁለ ጠብ ያታንተ እኔ እንዴት ነው ድፍን ብለው እኔ ድፍን ብልስ ጓደኛ አይደለም እንዴ ታታ ጓደኛ ድፍን ይላል እንዴ ብልስ ለምን ዝርዝር ያለም ሳባቀኝ ዱላቲ ማን ብልስ ጭንቅላት ግን ያሳ መብቱ ነው እኮ ለምን እዚህ ተርጋጉ በእና ታዲያ እኔ ድፍን ብለው ዶግ ሰው እናንተ ትምል ጠብ ብለው ነገር አንተ ዳግም እንደዚህ ማድረግ እኔ ረቦኛል እጅ ጋብተው ውስጥ እንዳይቀር ምን ልትሆን ነው እዚያ በር ምን ልትሆን ነው ዶግ ሰው እዚህ ላይ ደግሞ ኦልካ ብትበላ አንተ ኦልካ ታውቃለህ የእንስሳ እንትን አንጀት እዚህ ላይ ብትበላ እዚህ ላይ ካልቆምኩ ትላለህ ለምን ጭንቅላት ይባላል እንድላት የለውም እኮ መጀመሪያ ነገር አንተ አሁን እንትን ሻማታ ጠጥተሃል እኔ ደግሞ ድጋሚ ብዬ አንድ ሲኒ መጀመሪያ ጣጣ ቆርስ ልናገር ጣጥ እኔ ጣጣ መጀመሪያ ከዛ ትንሽ ቦታ ያዘ ሁለተኛ ቅርጭሽ ሰው ማጣ ጋበዘ ከዛ ድጋሚ አለኝ እሱ እሺ አንድ ድጋሚ ሱካሪ ሁለት ማንካ ነው መጀመሪያ የጠጣሁት 3 ማንካ ያደረኩ ጨመርክ ሶስተኛው አንተ ስትመጣ አሁን ይጣጣና በቃ ሁሉ እኮ ለዛ ነው አንተ ቀጥታ ወደ ስራ ገባ ሁሉ የሱካሩ ቦታ ሙሉ የዘጋው አንተ ነው ማለት ነው በቃ በአጠቃላይ ቡና ቤት ልትከፍት ነው ማለት ነው እንትን ሆናሉ ውስጥ እንትን ምንድነው ቀበሌ ምንድነው ሱካር ማከፋፍለው ምንድነው ስማቸው ቀበሌ ሱካር የሚሰጡት ቀበሌ የሚሰጡት ቀበሌ ሱካር ያው እንደ ተደራጅ ደብተር ላይ ጽፈው የሚሰጡት የለ እንደ ግማሹ እሱ ነው ኦኬ ደብተሩ ደብተር አይደለም አይ ያ ጭንቅላት የለም ሻመታ ያለ ምን ሻመታ ይደፍነ ዝም ብለን ምንድነው እንትን ትጽፍና ደብተር ላይ መዝግበው በኪሎ የሚሰጡት ምን ነው በኪሎ ሱካር እንደ በኪሎ በቁጥር የሚሰጡት እኮ 1 ግራም አለ 1 ግራም እዚህ ውስጥ እንዳለ እሱ ነው 1 ግራም እና ታዲያ ደብተር ያለ እንደ 1 ግራም 1 ግራም ደብተር ያለ ምን ያተከለከለኩም በል በእናትህ ዘርበል እስቲ አላውቅም በል ዝም ብለህ አትለብለብ እደው ተዘበና ዶግሶ አንተ ጥጋብ ነው የሚያስፈራጥጥክ
እኔ አሁን አንተ የበላኸውን ነገር ቢበላ ምን እንደምሆን ታውቃለህ? እዚህ ላይ ጫንቃዬ ላይ ፈረስ የሆነ እንደ ፈረስ ላይ ከካም ያል ሲራ እሰራለሁ። አንተ አሁን ጀዝባ አሁንም እኮ ነህ እኮ ቁጭ ያልከው ልጓም የለም እንጂ ቢኖር ቁጭ ያልክ እሱን ባዶ ወዲያን እኔ ነኝ። አንተ እንደዚህ በልተህ እንዴት ያልክ ከብት ነው እሱ ራሱ ከናንተ ይመጣ የለም ራስ ያላለኝም ገንፎ ነው የበላው።